ለዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በቅድሚያ ቪዲዮውን እንመልከት። ያልተጻፈ በተአምር አልቀበልም። መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው፣ ግን the latest news ነው። ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሄው ነው ያለው። ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። መጽሐፍ ቅዱስን ቅዱስ ያሰኘው ምኑ ነው ብንል ቀለሙም ቀለም ነው፣ ወረቀቱም ወረቀት ነው። ሕያውና ቋሚ የሆነው አምላካዊ ሐሳብ በቀለሙና በወረቀቱ ላይ ሲገለጽ መጽሐፉ ወረቀት ወይንም ቀለም አይባልም። ምንድነው የሚባለው? መጽሐፍ ቅዱስ። ቅዱስ እንዲባል ያደረገው ምኑ ነው? የተገለጸበት የእግዚአብሔር ሐሳብ በቀለሙና በወረቀቱ ገዝፎ ስለታየበት መጽሐፉ ተራ መጽሐፍ ሳይሆን ቅዱስ መጽሐፍ ተብሎ ይጠራል። የማይቀበሉት አዋልድ መጻሕፍትን ብቻ ሳይሆን ከመጽሐፍ ቅዱስ ውስጥም መርጠው ነው የሚቀበሉት። ጥቅስ ሲጠቅሱ እንሰማቸዋለን። ለእነሱ ሐሳብ ብቻ መደገፈውን የመሰላቸውን ይይዛሉ እንጂ ለእነሱ ሐሳብ ያልተስማማ መስሎ የታያቸውን አይቀበሉትም። አይደለም አዋልድ መጻሕፍትን ይቀርና መጽሐፍ ቅዱስ ራሱ አይቀበሉት። መጽሐፍ ቅዱስ ብቻ ለሚሉ በብሉይ ኪዳን ያልተገለጸ ታሪክ እኮ በሐዲስ ኪዳን ተጽፎ እናገኛለን። ለምሳሌ የፈርዖን ጠንቋዮች ወይንም አውቃለሁ ባዮች በብሉይ ኪዳን መጻሕፍት ስንመለከት ስማቸው አይታወቅም። ቅዱስ ጳውሎስ ግን ከአባቶቹ በተማረው መሰረት አባታዊ ትውፊታዊ መረጃ መሰረት በመልእክቱ ኢያኔስና ኢያንበሬስ የተባሉ ጠንቋዮች ብሎ አንስቷቸዋል። ብሉይ ኪዳን ላይ እነዚህ ስማቸው አይጠቀስም። ሐዲስ ኪዳን ላይ ግን ጳውሎስ ጽፏቸዋል። ከየት አግኝቷቸው ነው? ብሉይ ኪዳን ላይ ያመቷቸው ነው? የሉ። ከየት አገኘው? ከትውፊት ከአባቶቹ በሰማው ማለት ነው። መጻሕፍት ሲደረሱ በመጽሐፍ ቅዱስ ይመዘናሉ። ሁለተኛ አንዲት ቤተክርስቲያን ዶግማን፣ ቀኖናን፣ ትውፊትን እነዚህን ሶስቱን ይዛ የተገኘች ቤተክርስቲያን ሙሉ እመቤት ናት ተብላ ይታመንባታል። ከሶስቱ አንዱን የጣለች ግን ሐዋርያዊት ቤተክርስቲያን አይደለችም። በምን ይታወቃሉ? በፍሬያቸው ይታወቃሉ። ወእምፍሬሆሙ ተአምርዎሙ፣ ከፍሬያቸው ታውቋቸዋላችሁ። መቼስ ከሾህ ወይንም ይለቅም የለም ተብሏል አይደለ? ከመልካም ዛፍ መልካም ፍሬ ይገኛል፣ ከመራራ ዛፍ መራራ ነው። ስለዚህ እንደተባለው የአንድ ቅዱስ ገሌ ገርል ብሎ እኮ ቢያመጣልን እኮ ቅዱስ እንደተባለው አድራሻለሁ። መቼም ከሰማይ የወረደ እንትን አይሆንም። በዘመናችን ቅድስናችን ይታወቅልን እያሉ መጻሕፍት የሚያጽፉ መልክ የሚያስደርሱ ቅዱሳን ሳይሆኑ ቅዱሳን ነን የሚሉ ሰዎች አሉ። ቅዱሳኑ ግን እንደዚህ አይደሉም። የእነሱ ቅድስና እንዳይታወቅባቸው ነገር ግን ከስራቸው ሆኑ ቅድስናቸውን ሲሳተፉና ሲያዩ የነበሩ የዓይን ምስክሮቻቸው ይመሰክሩላቸዋል። ካረፉ ከ50 ከ30 ዓመት በኋላ ቅድስናቸው በሰዎች ልቦና ታውቆ በቅዱስ ሲኖዶስ በምልዓተ ጉባኤ ቅድስናቸው ታውጆላቸው ቅዱሳን ተብሎ ገድል ይጻፍላቸዋል፣ ታምር ይጻፍላቸዋል፣ የሚገባው ክብር ሁሉ ይሰጣቸዋል እንጂ ማንም ተነስቶ አንዱ የቶማስ ወንጌል ቢለን አንዱ የእንድራስ ወንጌል ነው ብሎ ቢሰጠን አለ መስፈሪያ መቁጠሪያ። አንድ የክፍለ ሀገር ተማሪ ከክፍለ ሀገር ወደ ከተማ ገብቶ ለመማር ወደ ከተማ በገባ ጊዜ አባት ወይንም እናት ትምህርቱን እየተማረ ጎን ለጎን ራሱን የሚረዳበት እንደው የሆነ ስራ እንፍጠርለት ብለው ዶሮዎች በሳጥን አድርገው ላኩለት ይባላል። ዶሮቹን ቁጥር አልነገሩትም። በዚያ መጨረሻ ላይ መናኸሪያው ላይ ሲያወርዱ ሳጥኑ ወይንም ካርቶኑ ይቀደድና ዶሮቹ ያው በየሰፈሩ ይገባሉ። ከዚያ ያ ልጅ በየሰፈሩ እየገባ የሰፈሩን ዶሮ በሙሉ ሰብስቦ በቅርጫቱ ወይንም በሳጥኑ አድርጎ ወደ ቤቱ ይዞ ገባ። በኋላ ላይ ሲነጋገሩ የላክንልህ ደረሰው ሲባል አይ መድረሱን ደርሶኛል፣ ነገር ግን ሳጥኑ ተሰብሮ ዶሮዎች በየሰፈሩ ገብተው ትንሾቹን አገኘዋቸው ብሎ ተናገር። ስንት ዶሮ ያስክ ተብሎ ሲነገር ይህን ያህል። አይ እኛ የላክንልህ ይሄ ነበር፣ አንተ ደግሞ ከላክንልህ በላይ አብዝተህ የሰው ዶሮ ሰብስበሃል ተብሎ ተነገረ ይባላል። አያችሁት? ይሄ ልጅ መጀመሪያ ሲላክለትም ቆጥሮ መላክ ነበረባቸው፣ እሱም ቆጥሮ መረከብ ነበረበት። ቆጥሮ ካለመረከቡ የተነሳ እነሱም ቆጥሮ ካለመስጠታቸው የተነሳ የሌላውን ሁሉ አግበስብሶ ቆጥሯል ማለት ነው። ብዙ ሰዎች እንደዚህ የሚሆኑ ሰዎች አሉ። የእኛኑ ሰፍረን ቆጥረን መለየትና ማወቅ ይገባል እንጂ የመጣውን ሁሉ አንቀበልም ለማለት ነው። እና አዋልድ መጻሕፍት ያው አዋልድ ልጆች፣ ትርጉሙ ልጆች ማለት ነው። ልጅነታቸው የመጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ትእዛዝ ነው። ገድላት ታምራት አፈጻጸም ናቸው። ለምሳሌ በማቴዎስ ወንጌል ዓይን ምክንያተ ስህተት ብኮንህ ለኃጢአት ብዳረግህ አውጥተህ ጣላት የሚል አምላካዊ ትእዛዝ አለ። ይህን ያደረጉ ቅዱሳን አሉ የሉ? አሉ፣ በእኛ ቤት አሉ። ይህንን ቅዱስ አምላካዊ ትእዛዝ የፈጸመውን የዚህን ሰው ምን ብለን እንጽፈዋለን? ገድለ እገሌ ብለን እንጽፈዋለን። እጅ ምክንያተ ስህተት ብኮን ቆርጠ ጣላት ይላል። በእኛ ቤት ግን ቅዱሳን አድርገውታል። ገድል የሚያንቀፋቸው ይህም አለመታደል ነው። መጽሐፍ ቅዱስንም አለማወቅ ነው። ሲጀመር ከዘፍጥረት እስከ ራዕየ ዮሐንስ ገድላ የሚያወራው በኦሪት ዘፍጥረት እኮ ከእግዚአብሔር ታምራት ይልቅ እኮ የአብርሃም ታሪክ ብዙን የመጽሐፍ ቅዱስ ክፍል ይሸፍነዋል። አብርሃሙ በረሃብ ምክንያት ወደ ግብጽ በተሰደደ ጊዜ ከነፈሮን ከነዚያ የገጠመው ምንድን ነው? ያ ሁሉ ገር ተጽፏል አልተጻፈም በመጽሐፍ ቅዱስ ላይ። ስለዚህ ገድለ አብርሃም እኮ ነው ዘፍጥረት። ትንቢተ ኢሳይያስ ብንመለከት ያው ታምረ ኢሳይያስ ማለት እንችላለን።
ሌሎቹን መጻሕፍት እያንዳንዱ ዘፍጥረትን ብንመለከት የሙሴ አጠራር የእነ አሮን ቅድስና የክህነት አገልግሎት እንዴት እንደሆነ ተቀምጧል። አይደለም ስለ ሰዎቹ ስለ ልብሳቸው ይናገራል። ካህናቱን ሲሾማቸው እንዲህ ያድርግላቸው፣ ልብሳቸው እንዲህ አድርገው እየተባለ ስለ ልብሳቸው ጭምር በመጽሐፍ ቅዱስ ተጽፏል። ገድል የሚነቅፉ ሰዎች ግብረ ሐዋርያት ምንድን ነው የሚናገረው? ሐዋርያት በእያንዳንዱ የወንጌል አገልግሎት እንቅስቃሴው ስለገጠመው መከራ ከማያምኑ ሰዎች የገጠመበትን ችግር አይናገርም? ይናገራል። ግብረ ሐዋርያት በሙሉ ስለ ቅዱሳኑ ተጋድሎ፣ ስለዚህች ኦርቶዶክስ ተዋሕዶ ሃይማኖታችን ስለከፈሉት የሥጋ መከራ በዝርዝር ያስቀመጠ ጉዳይ። ገድል ማለት እኮ ይሄ ነው። ሌላ ምን ነገር አለ? ስለዚህ ወንጌል ትእዛዝ ነው ወይም መጽሐፍ ቅዱስ ትእዛዝ ነው። በዮሐንስ ወንጌል ምዕራፍ 14 ላይ እንደተቀመጠው በእኔ ያመነ እኔ ያደረግኩትን ያደርጋል ከዚያም የበለጠ ያደርጋል። ክርስቶስ ሙት ማስነሳቱ፣ አልዓዛርን ወለተ ኢያኢሮስን ማስነሳቱ በመጽሐፍ ቅዱስ ተጽፎልናል። ሐዋርያቱ ደግሞ ያደረጉት ሙት ማንሳት በገድላቸው ተጽፎ እናገኛለን። ምክንያቱም እኔ ያደረግኩትን በእኔ ያመነ ያደርግ ከዚያም የበለጠ። ክርስቶስ የ4 ቀን ሬሳ አስነስቷል። ሐዋርያት ደግሞ የ40 ዓመት ሬሳ አስነስተዋል። ይሄ በተጽፏል በገድለ ሐዋርያት ተጽፎ እናገኘዋለን። ቅዱስ ያሬድ የዜማ ሊቅ አባት ብቻ አይደለም። የዜማውም የቅዳሴውም የቅኔውም የትርጓሜውም መምህር ነው። ሊቅነትን ቅድስናን ከክህነት ጋር አስተባብሮ እንዳያደረገ ሊቅ ባለዜማ መተርጉም ቅዱስ ነው። ብዙዎቻችን በቅዱስ ያሬድ ሀብት ተመግበን እንኖራለን። ስለዚህ ይህም የቅዱስ ያሬድ ወረታውም ሊታወቅነትና ሊዘከርለት ሀሳቡ ይገባል። መዝሙረኛው ክቡር ዳዊት በመዝሙር 73 ላይ እንዲህ ሲል ተናግሯል። ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። እግዚአብሔር ምግበ ሥጋ የሰጠው ለኢትዮጵያ ሰው ብቻ ነው እንዴ? አይደለም። ለአውሮፓውያን አልሰጠም? ሰጥቷል። ለእስያውያን አልሰጠም? ሰጥቷል። ለምንድን ነው ለኢትዮጵያ ሰዎች ምግባቸውን ሰጣቸው የተባለው? በቆሮንቶስ መልእክት ጳውሎስ ያስቀምጠዋል። በሁለተኛ ቆሮንቶስ መልእክቱ ምዕራፍ 3 ላይ ንባቤ ይገላል ትርጓሜ ያድናል ብሎ አስቀምጧል። ትርጓሜ ማንም ተነስቶ የሚተረጉመው አይደለም። መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ የተቃኙ መንፈስ ቅዱስ የገለጸላቸው አባቶቻችን እንደጻፉት ሁሉ የመንፈስ ቅዱስን ሐሳብ ለመተርጎምና ለማብራራት ቤተክርስቲያን የሚተረጉመውን ተርጉማ የማይተረጉመውን በቀጥታ ታስተምራለች። የሚመሰለውን መስላ የማይመሰለውን በቀጥታ ታስተምራለች። ክርስቶስ ለምሳሌ ሲያስተምር በምሳሌ እንበለ ምሳሌ ያስተምሯል። ያለ ምሳሌ የማቴዎስ 5ን ብንመለከት ቀጥታ ቃል በቃል ያስተማረው ነው። ማቴዎስ 13ን ብንመለከት በምሳሌ እንዲሁም ለገበሬዎች በገበሬ ለነጋዴዎች በንግድ ስራቸው እየመሰለ አስተምሯቸዋል። ይህንን መዝሙረኛው ክቡር ዳዊት እከስት በምሳሌ አፉዬ ነገሬን በምሳሌ እጀምራለሁ ብሎ እንደተናገረው። ስለዚህ ትርጓሜያን እንጠቀም ለሚሉ ሰዎች ራሳቸው እኮ የመጽሐፍ ቅዱስ ማብራሪያ ብለው ጽፈዋል። ስሙን ለውጦ መጣ እንጂ ያው ነው። ያውም በራሳቸው ሐሳብ እንደ መሰለኝ ብለው ማለት ነው። መጽሐፍ ቅዱስ እንደ መሰለኝ ተብሎ አይተረጎም። በትርጓሜ በስላው የምንመገባቸው ምግቦች አሉ። ያለ ምሳሌ ደግሞ ሳይተረጎም የምንመገባቸው ምግቦች አሉ። ለምሳሌ ክርስቶስ ሲመጣ ለፍርድ ወያቀው ማባጋ በየማኑ ወአጣሊ በጸጋሙ ይላል። በጎችን በቀኙ ፍየሎችን በግራ ያቆማን ይላል። ምን ማለት ነው? መቼም ክርስቶስ መጥቶ ወደዚህ ዓለም በግና ፍየልን በግራ በቀኝ ያቆም አይመጣም። በጎች እነማን ናቸው? እሱ ያውቃቸዋል። ጻድቃን ናቸው። ኃጥአን እነማን ናቸው? አንተ ወይኔ ምን ልንሆን እንችላለን? የኢትዮጵያውያን ምግብ ልዩ ምግብ ምንድነው ከተባለ የቅዱስ ያሬድን ብሉያቱን ሐዲሳቱን እያመሰጠረ እያያያዘ እያገናኘ የተረጎመው በመላእክት አንደበት ያደረሰልን ጥዑም ዜማው ለኛ ለኢትዮጵያውያን ምግብ ነው ተሰጥቶናል። ለኢትዮጵያ ሰዎች ሰጣቸው ተብሎ በተለየ ሁኔታ የተነገረው ቅዱስ ያሬድ ያወረደልን የመላእክት ምግብ በቅዱስ ያሬድ መሶብነት የምንመገበው አሁን የሰማነው ዜማ ነው። ስለዚህ ትውልዱ ይሄን እየበላ ቢያድግ መልካም ነው ብዬ አስባለሁ። አዲስ መጽሐፍ መጣ እንበል ሰሞኑን ማናቃቸው አዲስ አባት መጥተው ተቀበሉ ቢባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው አዋልድ መጽሐፍትን የምትቀበለው? ይሄ በቃ ቅዱስ ነው ብላ አፕሩቭ የምታደርግበት ፕሮሰስ አለ? ቤተክርስቲያን ቅዱሳት መጽሐፍትን የምትቀበልበት መንገድ አላት። መጽሐፍ ቅዱስ ተጽፎ ያለቀው በመጀመሪያው 100 ዓመት ውስጥ ነው። ለዚህም ነው በቤተክርስቲያናችን በቅዱሳት መጽሐፍት ታሪክ ውስጥ ቅዱሳን ሐዋርያት 81 ብለው ለቅዱስ ቀሌምንጦስ እንዴት እንደሰጡ ቆጥረው እንዴት እንዳድርገው እንዳስረከቡ የሕግ መጽሐፍት፣ የሥርዓት መጽሐፍት፣ የቀኖና መጽሐፍት እያንዳንዳቸው ከወንጌል ከመልእክታት ከራእይ እነዚህን ከብሉይ ከሐዲስ ብለው በስነ ስርዓት ቆጥረው እነዛን መጽሐፍት ሰጥተዋል። ከዛ በኋላ ያለው እንግዲህ ክርስቶስ 3 ዓመት ከ3 ወር ያስተማረውን ትምህርት በብዛት በወንጌል እናገኘዋለን። በማቴዎስና በሉቃስ ወንጌል ላይ እንዲሁ ከመነሻው ማቴዎስ በዝርዝር ከወልደ ዳዊት ወልደ አብርሃም ብሎ ይጀምራል። ቅዱስ ሉቃስ ወልደ አዳም ብሎ ይጀምራል። ሐረገ ትውልድ ለመቁጠር ሞክረዋል። ነገር ግን አሁን በወንጌል ላይ የተጻፈውን ነገር ስናይ አጠቃላይ ክርስቶስን ከጽንሰቱ፣ ልደቱ፣ ህድገቱ አጠቃላይ ያለው ነገር በወንጌል ላይ በአራቱም ወንጌል ሙሉ ተጽፎ አናገኘውም። ያደረጋቸው ነገሮች ሁሉ ማለት ነው። ለምሳሌ እንደ ተአምረ ኢየሱስ፣ እንደ ድርሳነ ማህየዊ፣
እነዚህ መሰል መጻሕፍቶች ተረፈ ወንጌል ተብለው ይጠራሉ፣ ወይም የወንጌል አካል ናቸው። ለምን? በክርስቶስ እድገት ዙሪያ ባደረጋቸው ድንቅ ነገሮች ሁሉ አጠቃላይ ያለው ነገር ስለሚያስገኙ ማለት ነው። አሁን ለምሳሌ ድርሳነ ማህየዊ የሚባለው መጽሐፍ ስታዩ በወንጌል ላይ የተጻፉት አሁን በማቴዎስ ወንጌል ላይ ስለ ክርስቶስ ስለ ስቅለቱ የተነገረውን የበርባንን ታሪክ አሁን በርባን ሽፍታ ይባላል። አዎ ሽፍታ ነበረ ቀድሞ። ነገር ግን በዕለተ ስቅለት አውጣ ባንተ ፋንታ ሲባል ዘሎ ወጣ። ነገር ግን ያንን ሰው ሳላየው ብሎ በርቀት ሆኖ አየ፣ ስለሱ ፈንታ የገባውን ኢየሱስ ክርስቶስን ማለት ነው። ከዛ በኋላ ተሰዶ ሮም ነው ይኖር የነበረው። በ14ኛው ዓመት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እያስተማሩ እዛ ሲደርሱ ትምህርቱን ሰማ፣ የሆነውን ነገር ሁሉ አየ። ስለ እኔ የተሰቀለው ስለ እኔ ፋንታ የሞተው ይሄ ነው ብሎ አምኖ ሰማዕት ሆኖ እንደሞተ የሚናገረው እዛ ላይ ነው ያለው። ስለዚህ አዋልድ መጻሕፍት ተብለው የሚጠሩት በአጠቃላይ በቤተ ክርስቲያን ውስጥ በአስራው ተብለው በሚጠሩት መጻሕፍት ላይ የተጻፈውን ሕግ የሚያስፈጽሙና የሚጨርሱ ናቸው። ለምሳሌ በሐዲስ ኪዳን ላይ ከተጻፉት ሰዎች ልድያ የምትባለዋ ሴት፣ አሁን የልድያ ታሪክ ሐዋርያው ቅዱስ ጳውሎስ እያስተማረ ነበር። በገበያ መካከል ሐር ትሸጥ ነበረ። ከዛ በኋላ ትምህርቱን ሰማች፣ አመነች፣ ተቀበለች፣ ሄደች ነው። ነገር ግን ፍጻሜዋ ምን ሆነ የሚለው በሐዋርያት ሥራ ላይ የለም፣ ተጽፎ አይገኝም። ግን ጴጥሮስ በክርስቶስ ፊት ጥያቄ ሲጠየቅ የሚመልስ በጣም ፈጣን ሰው እንደሆነ ይነገርለታል እንጂ በወንጌል ላይ የቅዱስ ጴጥሮስ አሟሟቱ አይታወቅም። የሚታወቀው ምንድን ነው? በገድሉ፣ ከዛስ በስንክሳር፣ ከዛስ በአዋልድ መጻሕፍት ላይ ነው ተመዝግቦ የምናገኘው። እና ቤተ ክርስቲያን አዋልድ መጻሕፍትን የምትቀበልበት መንገድ በወንጌል በብሉይ በሐዲስ ገምግማ አጥንታ ያንን ሕይወታቸውን የሚያስቀጥል ሆኖ ስታገኘው ቤተ ክርስቲያን አዋልድ መጻሕፍትን የምትቀበልበት መንገድ ይሄ ነው። አሁን ባለው ሁኔታ ላይ ኦንሊ ባይብል የሚል ቃል ይናገራሉ። መጽሐፍ ቅዱስ ብቻ የሚለው ቃል ቅድም እንዳልነው የሐዋርያት ሥራ ምዕራፍ 16ን እንኳን ማብራራት የሚያስችል ነገር ሊያስገኙ አልችሉም። ስለ ልድያ ሁልጊዜ ሊናገሩ ይችላሉ። ግን ልድያ ወደ ቤቷ አዛቸው እንደገባች እንጂ ከዛ በኋላ ምን እንደሆነች ሕይወቷ፣ ፍጻሜዋ ስለ ጴጥሮስ ሊናገሩ ይችላሉ። ጴጥሮስ ሰባኪ ነበረ፣ አስተማሪ ነበረ፣ በልብሱ በጥላው ሰው ያድን ነበረ ሊሉ ይችላሉ። ጴጥሮስ ግን ፍጻሜው ምን ሆነ? ይህንን መረዳት የሚቻለው በዛ ነው። መጽሐፍ ቅዱስ ብቻ የሚሉት እንደኔ የሰው ማጣት ይመስለኛል። ለምን ሲባል ትውልዱን ከእውቀት እያራቁት ነው። በክርስቶስ የሚያምን ሰው ሁሉ የክርስቶስን ትምህርት ሙሉውን መቀበል አለበት። ያ ካልሆነ ግን እንዲሁ ዝም ብሎ ለጥቅስ ብቻ በሚመቸው መንገድ መሄድ አግባብ ስላልሆነ ትውልዱን ከእውቀት እያራቁት እንዳለ በጣም ሊረዱት ይገባቸዋል። ስለዚህ ቤተ ክርስቲያን አዋልድ መጻሕፍትን የምትቀበላቸው በቅዱስ ወንጌል በብሉይ በሐዲስ ኪዳን ገምግማ አጥንታ ነው። አዋልድ ስንላቸው ከተአምረ ኢየሱስ ጀምሮ ተአምረ ማርያም፣ ሌሎችም ቅዱሳት መጻሕፍት አሉ። እዛ ገድላት አሉ፣ የቅዱሳን ገድላት። እነዚህ ሁሉ እያንዳንዳቸው እየራሳቸው ቤተ ክርስቲያን የተቀበለቻቸው በራሷ ሚዛን አስቀምጣ የምትጠቀምባቸው የምትገለገልባቸው ናቸው። አዋልድ መጻሕፍትን አንቀበል ይበሉ ለራሳቸው ነው። ግን ሌላውን አካል መቃወሚያ አድርገው ማቅረብ የለባቸውም። ቤተ ክርስቲያናችን ይህን የምታስተምረው እኮ ጥቅሙን ስለምታውቀው እኮ ነው። ለምን? እውቀቱ ስላለ ነው። ቅዱስ ያሬድ አንስቶ አሁን ፍሬ ነው ካልነ ስለ ፍሬ በወንጌል ላይ የተጻፈውን መዝሙር አድርጎ ያመጣዋል። እንደገና ወቅት ይዋጅበታል። ስለዚህ አዋልድ መጻሕፍት ማለት በትምህርት ውስጥ ወይም በቤተ ክርስቲያኑ አስተምሮ ውስጥ ጉልህ የሆነውን ነገር የምታቀርብባቸው ዋነኛ መጽሔቶች ናቸው። ግልጽ አድርገው የሚያሳዩ ወይም ደግሞ የምናይባቸው ናቸው። ቅዱሳት መጻሕፍት የቤተ ክርስቲያናችን በጣም አይኖች ናቸው። እነዚህንም ደግሞ ለይተን አስራውና አዋልድ ብለን አስቀምጠናቸዋል። አስራው ማለት መሰረቶች ወይም ስሮች ናቸው። 81 የሚባሉት ናቸው። እነዚህም 46 የብሉይ ኪዳን፣ 35 የሐዲስ ኪዳን መጻሕፍት ናቸው። አዋልድ ግን እላልቦን ውልቁ ነው፣ ቁጥርም የላቸው። ይህን ያህል ተብለው አይደለም። ምክንያቱም ቅዱሳን ይነሳሉ ነገም ከነገም ወዲያ። የቅዱሳንም ቁጥራቸው አይታወቅም። ምክንያቱም የሚያውቃቸው ባለቤቱ ራሱ እግዚአብሔር እንጂ ሌላ ማንም ሰው አያውቃቸውም። በየገዳሙ በየቦታው ራሳቸውን ለእግዚአብሔር ሰጥተው የሚኖሩ በጣም ብዙ ሰዎች ስለሆኑ ማለት ነው። መጽሐፍ ቅዱስ የተጻፈው በመጀመሪያ ደረጃ ከሰው ልጅ ስህተት ወዲህ ነው። በመጀመሪያ ከአዳም እስከ ሙሴ የሰው ልጅ እግዚአብሔርን ሲያመልክና ለእግዚአብሔር ሲገዛ የኖረው በሕግ አእምሮ ነው። የተሰጠውን ሕገ ልቡና መኖር ሲያቅተው ሕገ ልቡና አምላካዊ ስጦታ ሆኖ የማይደበዝዝ የማይጠፋ ቢሆንም ሰው በፈጸመው ኃጢአት አእምሮውን ስለጋረደው እግዚአብሔር በሚወደው መልኩ ማምለክ ስላልቻለ እግዚአብሔር ከፍቅሩ የተነሳ መጻሕፍትን አጽፎልናል። ይህ ማለት በአእምሯችን ስንዝል ለእኛ መደገፊያ ምርኩዝ ይሆነን ዘንድ ቅዱሳት መጻሕፍትን አጽፎልናል። ይኸው የሚታወቀው መጽሐፈ ሄኖክ ምዕራፍ 14 ላይ ተቀምጧል። መጻሕፍት መጻፋቸው ከሰው ልጅ ድክመት ወዲህ እንደሆነ
በወረቀት በቀለም ሕገ እግዚአብሔርን ተመልክቶ እንዲያመልክ አልነበረም የተፈጸመው። መጻሕፍት ሁሉ መጻፋቸው ሕግ ከመተላለፍ ወዲህ የመጡ ናቸው ብሎ ነቢዩ ሄኖክም አስቀምጦታል። እግዚአብሔር አምላካችን ፍቅሩን ጽፎ የገለጸበት የፍቅር ደብዳቤው ነው። እኛ ዕለት ዕለት ከእግዚአብሔር ጋር ቃል በቃል እንነጋገር ነበረ። ነገር ግን ያን የነበረንን ህብረት፣ አንድነት ባደረግነው ስህተት ሲቋረጥ እግዚአብሔር ፍቅሩን የሚገልጽበት ቅዱሳት መጻሕፍትን አጽፎ ወደኛ ይልካል ማለት ነው። ይህም የሚታወቀው አሁን በዓለመ መላእክት መጽሐፍ ቅዱስ የለም። የመጽሐፍ ቅዱሱ ሐሳብ ግን በአይምሯቸው አለ። እኛ የምናምነውን አምላክ ያምናሉ። እኛ አንድም ሶስትም ብለን የምናመልከውን እግዚአብሔርን አንድም ሶስትም ብለው ያምኑበታል። እኛ ወረደ፣ ተወለደ፣ ሙቶ ተሰቅሎ አዳነን፣ ዳግም ለፍርድ የሚመጣን የሚለውን እኛም በመጽሐፍ ቅዱስ አንበን እንረዳዋለን። መላእክት ግን ይህን በአይምሯቸው ምን ይሉታል? አውቀው አመስግነውት ይኖራሉ። መጽሐፍ ቅዱስን አሜን ብለን ለመቀበል የቻልነው አባቶቻችን ስላመናቸው ነው። እነ ሙሴን፣ እነ ኢሳይያስን፣ እነ ኤርምያስን፣ እነ ቅዱስ ዮሐንስን፣ እነ ቅዱስ ሉቃስን ስላመናቸው ነው። ቅዱስ ዮሐንስን ሐዋርያነቱን የክርስቶስ ደቀ መዝሙር መሆኑን ያላመነ ሰው የዮሐንስን ወንጌል አንብቦ እውነት ነው ብሎ ለማመን ይከብደዋል። የሙሴን ነቢይነት፣ የሙሴን ቅዱስነት፣ የሙሴን አማላጅነት፣ የሙሴን ቅሩበ እግዚአብሔር መሆኑን ያላመነ ከዚህ እምነት ውጭ የሆነ ሰው የሙሴን መጽሐፍ አምኖ ለመቀበል ይከብደዋል። ምክንያቱም መጽሐፍ ቅዱስን መቼም እግዚአብሔር ከሰማይ አላወረድም። በየጊዜያቱ በየዘመናቱ የተነሱ የእግዚአብሔር ወዳጆች በእግዚአብሔር መንፈስ ቅዱስ ሐሳብ ተቃይተው እግዚአብሔር መንፈስ ቅዱስ ጎብኝቷቸው የጻፏቸው ናቸው። ስለዚህ መጽሐፍ ቅዱስን አሜን ብሎ ከመቀበል በፊት መጀመሪያ የጸሐፊዎቹን ማንነት ማወቅና መረዳት፣ ቅድስናቸውን መረዳት ያስፈልጋል። ለዚህ ከሆነ መጻሕፍት ቅድመ ይስክር ስሞ ለበዓለ መጽሐፍ ወንዝ ያንብብ ወይማር። አንባቢ የሚያነበውን መጽሐፍ ከማንበቡ በፊት አስቀድሞ ማን ጻፈው፣ ለማን ጻፈው፣ እንዴት ጻፈው፣ ጸሐፊው ማን ነው ብሎ የጸሐፊውን ስሙን እስከ ግብሩ ማወቅና እምነቱን መረዳት ያስፈልጋል። ከዚያም በኋላ ነው ማንበብ የሚቻለው። ምክንያቱም ባለቤቱን ካላወቅነው ከውስጥ ያለውን ሐሳብ እንዳለ ለመብላት ያስቸግራል። በዚያ ልክ ነው። ስለዚህ የቅዱሳኑን የጸሐፊዎቹን ማንነት፣ ቅድስና፣ እምነት፣ ምግባር ያልተረዳ ሰው መጽሐፍ ቅዱስ እውነተኛ መሆኑን ማን ነገረው? ስለዚህ የመጽሐፍ ቅዱስ ቃሉ እውነተኛ መሆኑን ማስረጃዎቹ አባቶቻችን ናቸው። የአባቶቻችን ማስረጃ ደግሞ ሚዛኑ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን ያለ አባቶች ትውፊት አባቶችን ከመጽሐፍ ቅዱስ ውጭ አውጥተን የምናይበት እይታ በእኛ አረዳድ የለም። ስለዚህ መጽሐፍ ቅዱስን አሜን ብሎ ለመቀበል የአባቶቻችን ቃልና ትውፊት ማመንና መረዳት ያስፈልጋል። ክርስቶስ መቼም ወንጌልን አስተማረ እንጂ ወንጌል ጽፎ እንኳ አላለም። ቅዱስ ማቴዎስ ወንጌሉን የጻፈልን በቃል የተማረውን ነው። በቃል የተማረውን ክርስቶስ ካረገ ከ8 ዓመት በኋላ ጽፎልናል። ዮሐንስን ብናነሳ ክርስቶስ ካረገ ከ35 ዓመት በኋላ ነው ወንጌል ይጻፈልን። እስከ 35 ዓመት ወይንም እስከ 8 ዓመት ክርስቶስ ለደቀ መዛሙርቱ ያስተማረው ትምህርት በምን ይነገር ነበር? በቃል ይነገራል። ይህንን የጻፈልን ቅዱስ ዮሐንስ ምን አለ? በዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራትን አደረገ ይላል። በመጽሐፍ ቅዱስ ያልተካተተ ነገር ግን በሌሎች አዋልድ መጻሕፍት የተካተተ ብዙ ተአምራትን አደረገ ይላል። ስለዚህ ወንጌላውያኑ የጻፉልን ክርስቶስ አምላካችን 3 ዓመት ከ3 ወር ያስተማረውን ትምህርት ነው። ከልደቱ እስከ ለማስተማር እስከተገለጠበት ድረስ 30 ዓመት ከድንግል ማርያም ጋር ቆይቷል። ያንን ማንዘግቡ አስቀምጦልናል። የ3 ዓመቱ አስተምሮ 4 ወንጌል ከወጣው የ30 ዓመቱ አስተምሮ በህቡ ወይንም በስውር ያደረጋቸው ቢጻፉ ኑሮ እውነትም ሰማይና ምድር ብራና ሆነው ደቂቀ አዳም መላእክት ጸሐፍት ሆነው ቢጽፉት አንረዳውም ነበር። ድንግል ማርያም ቅዱስ ወንጌልን ጽፋ ቢሆን ኑሮ እንዴት ነበር የሚሆነው? ምክንያቱም ደቀ መዛሙርቱ 3 ዓመት ነው የተማሩት። እመቤታችን ግን 33 ዓመት ከ3 ወር ተምራለች። ድንግል ግን ይህንን በልቧ አንተረው ነበር ተጠብቀው ነበር ይላል። በእያንዳንዱ ቦታ በእያንዳንዱ ሰዓት የሚያደርገውን ተአምራት ድንግል ማርያም በህሊናዋ የዘግባቸው። ስለዚህ ቅዱሳኑ ሐዋርያት ያልደረሱበት በድንግል ማርያም ልብ ጓዳነት የተሰወረ ብዙ ሚስጥራት አሉ። ከመጽሐፍ ቅዱስ ውጭ ሌላ ክርስቶስ ያደረገው ብዙ ተአምራት አሉ። ብዙ ስራውን የሚገልጹ ቅዱሳት መጻሕፍት አሉ። አዋልድ መባላቸው የመጽሐፍ ቅዱስ ልጆች ስለሆኑ ከመጽሐፍ ቅዱስ ሐሳብ የማይጣረሱ የተዋሃዱ ስለሆነ ነው። በሉቃስ ወንጌል ምዕራፍ 10 ላይ ስለዚያ ሽፍቶች ስላቆሰሉት ታሪክ የተቀመጠ ነገር አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። የመጀመሪያ የሰውየው ችግር ከኢየሩሳሌም ወደ ኢያሪኮ መውረዱ ነው። አሁን በየዘመኑ የምናያቸው ሰዎች ከኢየሩሳሌም ቤተክርስቲያን እየወረዱ ወደ ገንዘብ ሜዳ እየወረዱ ቅዱሳኑ መንቀፍ ጀመሩ። ይህ ከኢየሩሳሌም ወደ ኢያሪኮ መውረድ ማለት ይህ ነው። ከኢየሩሳሌም ወደ ኢያሪኮ ሲወርድ ሽፍቶች አገኙት። ገንዘቡን ሲፈልጉ አቁስለው በሞትና በሕይወት መካከል ትተውት ሄዱ። 2 መንገደኞች ሌዋዊና ካህን መጣ፣ ጥለውት አልፈውት ሄዱ። አንድ ደግ ሳምራዊ መጣ፣ አይቶ አዘነለት ይላል። እናም አይተውታል፣ እነዚህም አይተውታል። እይታው ግን የተለያየ ነው። የእነዚያ ከውጭ ነው፣ የዚህ ግን ከውስጥ ነው። በዚህ ጊዜ ምንድን ያደርግ? ጊዜያዊ እርዳታ ወይንም ሕክምና ካደረገለት በኋላ በአህያው ጭኖ ወስዶ ከእንግዶች ማረፊያ አሳደረው። ካሳደረ በኋላ ለእንግዶች እንግዳ ተቀባይ ባለቤት ለሆነ ሰው ምንድን ያለው?
በእነዚህ 2 ዲናር ይህን ሰው አስታማ አድንልኝ፣ ከዚህ የበለጠ ከ2 ዲናር የበለጠ ሌላ ወጪ ብታወጣ ስመለስ ያጠፋውን ኪሳራህን እኔ ከፍልሃለሁ። 2 ዲናር ምንድናቸው ከተባለ ብሉይ ኪዳንና ሐዲስ ኪዳን ናቸው። ከ2 ዲናር ማለት ከብሉይ ኪዳንና ከሐዲስ ኪዳን አውጥተህ ያልተመሰለው መስለህ ያልተተረጎመውን ተርጉመህ ሌላ ድርሰህ በኃጢአት የቆሰለውን ሕዝቤን የሞትኩለትን ሕዝቤን ብትታደግልኝ አስፈ መምህርነትህን ስመለስ ምን እላለሁ? ዋጋ ከፍልሃለሁ። ከዚህ የበለጠ ወጪ ብታወጣ ማለት መጽሐፍ ቅዱስን መሰረት አድርጎ ድርሰት ደርሰው አባቶቻችን እና አባ ጊዮርጊስ ዘጋስጫ ሌሎቹም ሊቃውንት መከራው አስተምረው የክርስቶስ ተከታዮች ያደረጉ እነዚህ መምህራን ምን አላቸው? እነዚህ ሊቃውንት እነዚህ ቅዱሳን ከእግዚአብሔር ዘንድ አስፈ መምህራን ይጠብቃቸዋል። ምክንያቱም ስመለስ ክርስቶስ ዳግም በፍርድ ይመጣል፣ እሰጥሃለሁ። ከዚህ ውጭ መጽሐፍ ጽፋችሁ ድርሰት ደርሳችሁ ብታስተምሩ ዋጋችሁን እከፍላችኋለሁ፣ ያወጣሁ ቢኖር እከፍላለሁ። አዋልድ ላልቦን ሁልቁ አይደለም የሚለው በመኃልየ ቁጥር የሌላቸው ልጆች አሉ አለ። እነዚህ ቁጥር የሌላቸው አዋልድ ማለት ቤተ ክርስቲያን ቅዱሳን መጻሕፍት ብላ የተቀበለቻቸው ናቸው። የቤተ ክርስቲያን መጻሕፍት የቅዱሳኑን ገድል፣ የቅዱሳኑን ታሪክ፣ የቅዱሳኑን ሕይወት የሚናገሩ ቅዱሳት መጻሕፍት ነው የሚባሉት። ከሌሎች መጻሕፍት ይለያሉ። ምክንያቱም የተናቁ የሐሰት ደብዳቤ፣ የጥንቆላ ደብዳቤዎች አሉ። ከነዚያ ለመለየት ቤተ ክርስቲያን ቅዱሳን መጻሕፍቶቿን ቅዱሳት መጻሕፍት ብላ ትጠራቸዋለች። ስለዚህ የአባቶችን እምነት የአባቶችን አቋም የተረዳ ሰው መጽሐፍ ቅዱስ አሜን ብሎ ለመቀበል ይችላል። አለዚያ ግን መጽሐፍ ቅዱስን አሜን ብሎ ለመቀበል የአባቶቻችን እየነቀፉ አይቻልም። አሁን ለምሳሌ ተክለ ሃይማኖት፣ አቡነ ተክለ ሃይማኖት ከልደታቸው እስከ እረፍታቸው ድረስ ያለ ታሪካቸውን ቤተክርስቲያን ታውቃለች። ለቤተክርስቲያን የሰሩትን ማለት ነው። ከዛስ ቃል ኪዳን ተቀብለዋል። በሞታቸው በቃ ክርስቶስን መስለውታል። ከዛስ ቃል ኪዳን ገባላቸው። በስምህ ቤተክርስቲያን የሰራ ስምህን የጠራ ዝክርን የዘከረ ምጽዋት የሰጠ ማኅሌት የቆብሎ ሰጣቸው ማለት ነው። ይሄ ቃል ኪዳን ይመዘገባል በአበው ዘንድ። ከዛ በኋላ ይሄ ቃል ኪዳን የሚፈጸምበት ቤተክርስቲያን ይሰራላቸዋል፣ ስዕል ይሳልላቸዋል፣ ጽላት ይቀረጽላቸዋል፣ ከዛ ገድል ይጻፍላቸዋል። ያም ገድል ዝም ብሎ ሜዳ ላይ ተነስቶ የሚጻፍ ሳይሆን በሕይወት ዘመናቸው ደቀ መዛሙርቶቻቸው እየጻፉላቸው የኖሩት ማለት ነው። ስለዚህ ስራቸው ግልጽ ሆኖ የሚታይበት መንገድ አለ እና የገሌ ገድል ተብሎ የሚነገር ዝም ብሎ የሚመጣ የለም። መጀመሪያ ገዳም ወይም ደብር ሊኖረው ይገባል። ከዛ ውጭ የለም። በተለይ ገዳም ገድላት ከገዳማት ጋር የተያያዙ ስለሆኑ ያለ ገዳም ገድል ዝም ብሎ ደርሶ ማምጣት ስለማይቻል ገዳም ማየት ያስፈልጋል። ለምሳሌ ገድለ ተክለ ሃይማኖት ብለን ስንል የሚወስደን የት ነው? ደብረ ሊባኖስ ነው። ገድለ ገብረ መንፈስ ቅዱስ ስንል ዝቋላ ነው። ስራቸውን የሰሩባቸው ቦታዎች ላይ ነው ግልጽ ሆነው የሚታዩት እና ገድላትን የምትቀበለው ቤተክርስቲያን በዚህ አንጻር ነው እንጂ ዝም ብሎ ደርሶ ገድለ ገሌ ብሎ ቢመጣ የማይታወቅ ነገር ማንም ሰው ሊቀበለው አይችልም። በገድላት ደረጃ በውጭም በውስጥም ያሉትን ሰዎች አሉ። ለምሳሌ በኢየሩሳሌም የነበሩ፣ በግብጽ ያሉ፣ በሶሪያ ቤተክርስቲያን ያሉ እነዚህ ሁሉ ገድል የተጻፈላቸው ሰዎች አሉ። ግን ቦታቸውን በትክክል ያሳያል። አሁን ቅዱስ ጊዮርጊስ ኢትዮጵያዊ አይደለም ማለት ግን ከፍልስጤም ከመካከለኛው ምስራቅ አካባቢ ነው ትውልዱ። ከዛ ነው እንግዲህ ገድሉን ሁሉ የፈጸመው። ስለዚህ አባቱን እናቱን አጠቃላይ አባቱን ዞሮንቶስ ይለዋል፣ እናቱን ቴዎብስቲያ ይላታል። ቅዱስ ጊዮርጊስ አባቱ ምን እንደነበረ ይናገራል። ከዛ በኋላ እንዴት ወጥቶ እንደሄደ ከዛ ከምድራዊ ሹመት ይልቅ ሰማያዊውን የእግዚአብሔር መንግስት ክደው ሌላ አምልኮ ሲያመልኩ ሲያገኛቸው እንዴት ሆኖ እንደገባ 7 ዓመት እንዴት እንደተጋደለ ገድል ማለት ይሄ ነው። ከዚህ ውጪ ገድል ዝም ብሎ የሚጻፍ ነገር አይደለም። በነገራችን ላይ የቅዱሳኑን ገድል ደቀ መዛሙርቶቻቸው ነው የሚጽፉላቸው። እግዚአብሔር እየገለጸላቸው የሰሩትን ስራ። አሁን በዘመናቸው እኮ የህይወት ታሪክ ብለው የሚጽፉ ሰዎች አሉ። አሁን እነሱ የራሳቸው የህይወት ታሪካቸው ነው አይደል? የግለሰቦቹ ገድለ ቅዱሳን ግን የቤተ ክርስቲያን ነው። ምክንያቱም ተጋድሏቸው ለማን ነው? ለቤተ ክርስቲያን ነው። እና ቤተ ክርስቲያን የምትቀበለው ገድላትን በዚህ መልኩ ነው እንጂ ዝም ብሎ ጽፎ መጥቶ አይ የኔ ገድል ነው እንዲህ ነው ብሎ ቢል ተቀባይነት ስለሌለው ቤተ ክርስቲያን እንዲህ አይነት ማስተምሮ የላትም። አዋልድ መጻሕፍትን ቤተ ክርስቲያን ስትቀበል አንብባ ተርጉማ አመስጥራ ልጆች ናቸው ብላ ስትቀበል በመስፈርት ነው። የመጀመሪያው የጸሐፊውን ማንነት ታያለች ማለት ነው። ሁለተኛው በጽሁፉ ውስጥ ያለው ፍሬ ያለው እውነተኝነት በደንብ ይታያል ማለት ነው። ሶስተኛ ለዛ ለጻድቁ የተሰጠው ቃል ኪዳን የተጋደለው ገድል ከመጽሐፍ ቅዱስ ሐሳብ ጋር አይፋለስም ወይ ብላ ቅዱስ ቤተ ክርስቲያን ይህንን ታያለች። አዋልድ መጻሕፍትን ከአስራው መጻሕፍት አንድ አርጋ የምትቀበልበት መንገድ መጽሐፍ ቅዱስ ነው። አስራ የሚለው ስር ማለት ነው። አዋልድ ማለት ደግሞ ሊቃውንት አባቶቻችን እንዳሉ ልጆች ማለት ነው። የጥንቱን አዋልድ መጻሕፍትን እንዴት ነው የምትቀበለው? አዋልድ መጻሕፍትን አባቶቻችን ቅዱሳኑ ከአስራው መጻሕፍት ጋር ሲቀበሉ መለኪያ አላቸው። እንደ አብነት ቅዱስ አባታችን አባ ሕርያቆስ ዘብህንሳን ማንሳት ይጠበቅብናል ማለት ነው።
አባታችን ቅዱስ ሕርያቆስ ዘብህንሳ ወቀውም ዮም በትትና ወበፍቅር የሚል አለ ድርሰቱ ላይ ቅዳሴ ማርያም ላይ። ይህ ማለት በዚህች ቀን በትትናና በፍቅር የቆመው አባታችን ቅዱስ ሕርያቆስ ዘብህንሳ ያልተማረ ነበር ይላል ታሪኩ። ያልተማረ ቢሆንም ነገር ግን ግብረ ገብ ከተማሩ ሰዎች በላይ ምግባር ያለው አባታችን ንጹሕ ቅዱስ ትልቅ አባት ነውና ቅዱስ ሕርያቆስን በምን ምክንያት እንሻረው ብለው የሚጠሉት የሚንቁት ተሰበሰቡና ቀድሰ ቁርበን ሲሉት እሺ ብሎ ቅዳሴ ገባ። ልክ ፍሬ ቅዳሴው ጋር ሊደረስ ሲል ስርዓተ ቅዳሴውን ፈጽሞ ከሊቃውንት የማንን ቅዳሴ መርጠን እንስጠው እንዲከብደው አዋርደን እንድንሽረው ብለው እንደናቁኝ ለናቃቸው እንደጠሉኝ ልጥላቸው ያላለው ትልቁ አባት ቅዱስ ሕርያቆስ ዘብህንሳ ወቀውም ዮም በትትና ወበፍቅር እነሱ እንደናቁት ሳይንቃቸው እነሱ እንደጠሉት ሳይጠላቸው በፍጹም ፍቅር የቆመ በፍጹም ትህትና የተገለጠ አባት ነውና ልክ እነሱ ይህንን ሲማከሩ የብርሃን እናት ንግሥተ ሰማይ ምድር እመቤታችን ሚስጥር ገለጸችለት ነው የሚለው። ሚስጥር ገልጻለት ድርሰት መድረስ ጀመረ። ከድርሰቱም የመጀመሪያው ጎሳ ልብየ ቃለ ሰናየ ልቦናዬ በጎ ነገርን አወጣ ብሎ ወይዜኒ ንሰብሖ እስከሚል ድረስ ቅዳሴ ማርያምን ሰተት አድርጎ ድርሰት ደረሰ ማለት ነው። የሚንቁት የሚጠሉት እንግዳ ድርሰት በቤተ መቅደስ ሲደርስ ሰምተው እንዴ ይህ ሰውዬ የተጻፈውን የተደረሰውን የማይናገር ድርሰት ደርሳለሁ እያለ የገባ የወጣውን ይቀባጥራል፣ ይህ ሰውዬ እኮ እውቀት የለውም እንዴት ይህን ሁሉ ሊናገር ቻለ ብለው አደነቁት። የሚጠሉት የሚንቁት ማለት ነው። ቅዱስ ሕርያቆስ ያልተማረ ቢሆንም ለቅዳሴ እግዚአብሔርን ለማገልገል ያህል ቢማርም ነገር ግን ግብረ ገብነቱ ምግባሩ ከተማሩት ሰዎች በላይ ነው። ዓለም ላይ ተማርን መጠቅን ካሉት በላይ የሆነ አባት ስለሆነ እንደናቁት ለናቃቸው እንደጠሉኝ ልጥላቸው ሳይል በፍጹም ትህትና በፍጹም ፍቅር የተገለጸ አባት ነውና ይህንን ምግባሩን ያዩት አባቶቻችን በብህንሳ ያሉ የሚያከብሩት ስራውን አይተው እነዚህ ደግሞ እንዲህ አሉ፣ ይህ አባታችን የተናገረው የመንፈስ ቅዱስ ቢሆን ነው እንጂ ሩቅ ብእሲ ይህንን ይናገረዋልን? ከፍጡር ሐሳብ ይህ ይገኛልን? መንፈስ ቅዱስ ቢገልጽለት አይደለም? ጽፈን ደጉሰን ይህንን እንግዳ ድርሰት ይህንን ቅዱስ ይህንን የተባረከ ድርሰት ለምን አንይዘውም ብለው የሚያከብሩት የሚወዱት ምግባሩ ታላቅነቱ ከፍ ብሎ የታያቸው በብህንሳ ያሉት ክርስቲያኖች ይህንን ሲናገሩ፣ የሚጠሉት ደግሞ ለሁለተኛ መለሱ። እንዴ የማን ድርሰት ነው ብለን ልንይዘው ነው አሉ። እሱ የደረሰውን ድርሰት ንቀው ማለት ነው። የሚወዱት የሚያከብሩት አሁንም መልስ ሰጡ። በሀገራችን አዲስ ድርሰት ሲደረስ ስርዓት አለን። በዛ ስርዓት መሰረት ለምን አንቀበለውም ይሄን ድርሰት አሉ። በሀገራቸው እንግዳ ድርሰት የተደረሰ እንደሆነ እሳት ውስጥ ይከቱታል። ጽፈው ደጉ ሰው እሳት ውስጥ የከተቱትን ድርሰት ከእሳት በሰላም ይወጣ እንደሆነ ውሃ ውስጥ ይከቱታል። ሳይፈርስ ሳይበሰብስ ሳይርስ በሰላም ይወጣ እንደሆነ የታመመ ሰው ላይ ወስደው ይጥሉታል። የታመመውን ሰው የፈወሰ ያዳነ እንደሆነ ደገኛ ድርሰት ነው፣ ሐሳቡ የመንፈስ ቅዱስ ነው፣ በዚህ ሰው ላይ አድሮ የነገረ መንፈስ ቅዱስ ነው ብለው ቅዱስ መጽሐፍ ነው ብለው ከጥራዛቸው አንድ አድርገው ይይዙታል። የአባታችን የቅዱስ ሕርያቆስንም ድርሰት እንደዚህ አረጉ። ቅዳሴ ማርያም ከእሳት ውስጥ ጣሏት። እሳቱ ሳያቃጥላት ምንም ሳትቀነብር እንደ ፀሐይ አብርታ ድርሰቱ ወጣ ማለት ነው። በሰላም ወጣ። ከውሃ ወስደው ቅዳሴ ማርያምን አስገቡት። ውሃው ሳያርሰው ሳያበሰብሰው በሰላም ወጣ። ከታመመው ሰው ላይ ወስደው ጣሉት። የታመመ ሰው አዳነ። ይህም ብቻ አይደለም፣ ከሞተ ሰው ላይ ወስደው ጣሉት። የሞተውን ሰው አፈፍ አድርጎ የቅዱስ ሕርያቆስ እንግዳ ድርሰት አስነሳው። ካስነሳው በኋላ እውነት ነው የሚወዱት የሚያከብሩት አያችሁ አይደለ? ይህ ስራ የመንፈስ ቅዱስ ስራ ነው። ይህ ነገር የተሰጠን ከመንፈስ ቅዱስ ነው። በሕርያቆስ ምክንያትነት መንፈስ ቅዱስ ነው የነገረን፣ መንፈስ ቅዱስ ነው ያስተማረን፣ ስለ እመቤታችን የገለጸልን መንፈስ ቅዱስ ነው ብለው አስራው መጻሕፍት መጽሐፍ ቅዱስ ቢባልም በመጽሐፍ ቅዱስ ዙሪያ አዋልድ መጻሕፍት የሚባሉ አስራው ቅዱሳን መጻሕፍት አሉና ቅዱስ መጽሐፍ ነው ብለው ከጥራዛቸው አንድ አድርገው ይይዙታል። የአባታችን የቅዱስ ሕርያቆስንም ድርሰት ደገኛ ድርሰት ነው ብለው ከ13 ቅዳሴ 14ተኛ አድርገው ድርሰቱን ተቀብለውታል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ መጻሕፍትን ስትቀበል ዝም ብላ አይደለም።
ደገኛ ድርሰት መሆኑ ከሰውየው ሕይወት ተለክቶ ሐሳቡ የመንፈስ ቅዱስ መሆኑን አይታ መርምራ አረጋግጣ በዚህ መለኪያ ተለክቶ ነው አዋልድ መጻሕፍት ብለን እንቀበላቸዋለን። ከ10 መጻሕፍት ጋር እናከብራቸዋለን ማለት ነው። ለ10 መጻሕፍት የምንሰጣቸውን ክብር ለአዋልድ መጻሕፍትም እንሰጣለን ማለት ነው። የመጽሐፍ ቅዱስ ልጆች ናቸው፣ የግንዱ ቅርንጫፍ ናቸው፣ የስሩ ዘርፎች ናቸው ብላ ቅድስት ቤተ ክርስቲያን በዚህ መለኪያ ነው አዋልድ መጻሕፍትን የምትቀበለው። የጥንቶቹ እሳት ውስጥ ውሃ ውስጥ የሞተ ሰው ላይ የታመመ ሰው ላይ ጥለው አረጋገጡ። የዛሬውስ ዛሬ ደግሞ የሚያረጋግጡ እሳት የሆኑ ሊቃውንተ ቤተ ክርስቲያን አሏት። በትምህርታቸው አጋንንትን የሚያርቁ ምንፍቅናን አቃጥለው ከሰው ሰውነት ላይ የሚያጠፉ የቤተ ክርስቲያን መምህራን አሉ። ስያሜያቸው ሊቃውንተ ቤተ ክርስቲያን ወይንም ደግሞ የሊቃውንት ጉባኤ ይባላል። በቅዱስ ሲኖዶስ ፈቃድ ሰጭነት የሊቃውንት ጉባኤ ያሏት ቤተ ክርስቲያን ዛሬም አንድ ደራሲ ተነስቶ ድርሰት ቢደርስ የሚለካ አላት። ይህ መጽሐፍ ከ10 መጻሕፍት ሐሳብ ያልተለየ ነው ወይ? ይህ መጽሐፍ ደራሲው ማን ነው? ከምንፍቅና የጸዳ ሰው ነው ወይ የደረሰው የጻፈው? ውስጥ ያለው ፍሬ ከመጽሐፍ ቅዱስ ውስጥ ካለው ፍሬ ጋራ ይስማማል ወይ? ሐሳቡ አይጣረስም ወይ ብለው የሚለዩ ሊቃውንት ጉባኤ አላት። ተነሽ ተጣይ ወዳቂ ሰያፍ የሚያውቁ ምስጢር የተደላደለላቸው እድሜ ዘመናቸውን ሙሉ በሚስጥር ትምህርት ቤት የኖሩ በቤተ ክርስቲያን ትምህርት ያደጉ የኖሩ አሉ። እነሱ አሁንም ድረስ የቤተ ክርስቲያንን አዋልድ መጻሕፍትን እየለኩ የሚሰጡ የሚለዩ አሉ። ዛሬም ድርሰት የሚደርሱ ትላልቅ አባቶቻችን አሉ። የሚደርሱት ድርሰት እንግዳ ድርሰት ከሆነ በዛ ይለካል። እንግዳ ድርሰት ካልሆነ ግን ከቤተ ክርስቲያን ከብሉያቱ፣ ከሐዲሳቱ፣ ከሊቃውንቱ፣ ከመነኮሳቱ ወስደው ከገድላቱ፣ ከድርሳናቱ አጣቅሰው መጻሕፍት የሚጽፉ መምህራን አሉ። እንቁ የሆኑ ሊቃውንት አሏት። ዛሬም እነዛ መጻሕፍት ሲጽፉ የሊቃውንት ጉባኤው ያያል ማለት ነው፣ ይመዝናል። የዚህ ፍሬ ተካይ ማን ነው? በውስጡ ያለው ፍሬ ምን ይመስላል? ይህ ፍሬ በሰው ሰውነት ላይ ያፈራል ወይ? ይህም ፍሬ ምእመናን ቢመገቡት የበለጠ ያፈሩበታል ወይ ይከብሩበታል ወይ ብለው የሚመዝኑ ሊቃውንት አሏት። ለምሳሌ አሁን መጽሐፍ ልግዛ ብለው ሰው ቢጠይቀኝ ዝም ብለህ መንገድ ላይ ያገኘውን ግዛ ማለት የለብኝም። በሊቃውንት ጉባኤ በእነዚህ አይነት አባቶች ያለፈውን በማህበረ ቅዱሳን የቤተክርስቲያን አካል ስለሆነ ማለት ነው በዛ በሊቃውንት የታየውን መጽሐፍ ነው እንጂ ዝም ብሎ መግዛት የለብን። አንድ ሰው ዝም ብሎ ተነስቶ ምግብ የሚበላ ከሆነ ይታመማል። የመገብት አይምሮው ዝም ብሎ መመገብ የለበትም። እንደው ዝም ብሎ የሚያመውን ማለት ነው። ሎሚ የሌለው ሰላጣ ቢበላ ይታመማል። ስለዚህ ያገኘው መጽሐፍ አንስቶ የሚያነብ ከሆነ አይምሮ ይታመማል። ሳይመርጥ ማንበብ የለበትም። ይህ መጽሐፍ የቤተ ክርስቲያን የ10 መጽሐፍ አካል ነው፣ የግንዱ ቅርንጫፍ ነው ብሎ ካጸደቀው የኢትዮጵያ ቤተክርስቲያን ነገም ከነገም ወዲያም አዋልድ መጽሐፍን ትቀበላለች። ቅዱሳን ከክርስቶስ ጋር አንድነት አላቸው ስንል ቅዱስ ያሬድስ ምን ብሎ አንስቶላቸዋል? መጽሐፍ ቅዱስ ላይስ ምንን የሚለውን ጠቅሶታን የሚለውን እንዳው በዚሁ ለማስታወስ ያለ ነው። ሃሌሉያ 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 ጴጥሮስ ወጳውሎስ ወረዱ ወቦኡ ሀገረ ፊልጶስ ቦኡ ልድያ ወበህየ ረከቡ ብእስየ ዘስሙ የንያ ዘሰላሳ ወሰመንተ ክረምተ ሐመ ፈወስዎ ወአህየውዎ ሆረ ወገብአ ምስሌሆሙ። ሃሌሉያ ጴጥሮስ ወጳውሎስ ወረዱ ወቦው ሀገረ ፊልጶስ። ሃሌሉያ ማለት ቅድመ ዓለም የነበረ ማይከል ዓለም የተገለጸ ዓለምን አሳልፎ ለዘላለም የሚኖር ማለት ነው። ጴጥሮስ ወጳውሎስ ወረዱ ወቦው ሀገረ ፊልጶስ። ጴጥሮስና ጳውሎስ ወደ ፊልጵስዩስ ሀገር ወረዱ፣ በዛም ገቡ ማለት ነው። ቦው ሊዲያ ወበህየ ረከቡ ብእሴ ዘስሙ ኤንያ ዘ38 ክረምተ ሐመ ፈወስዎ ወአህየውዎ ሆረ ወገብአ ምስሌሆሙ ነው የሚለው። ሊዲያ ገቡ። ቅዱስ ጳውሎስና ቅዱስ ጴጥሮስ እግዚአብሔር በሰጣቸው ስልጣት 38 ዘመን ታሞ የነበረውን ስሙ ኤንያ የሚባል ሰው አገኙ።
አዳኑት፣ ከነሱም ጋር አብሮ ተመላለሰ ነው የሚለው። ይህ ያሉት ዜማው ግዕዝ ነው ምንድን ነው ይባላል? ዜማው አራራይ ይባላል። ይሄም ደግሞ በቅዱስ ያሬድ ድርሰት ውስጥ በፋሲካ ድጓ የሚባለው ማለት ነው። የሚቀርበው በሰዓታት ነው በማህሌት ነው በምንድን ነው? በማህሌት ይቀርባል። አሁንም ቅዱስ ያሬድ ምን ይላል? ነሳ ኤልያስ ሐሜለቶ ወጠመ ወዘበጠባቲ ማየ ዮርዳኖስ። የነ ቅዱስ ያሬድ ድርሰት ዝም ብሎ አይደለም ቤተ ክርስቲያን የተቀበለቻቸው። ቤተ ክርስቲያን ከመጽሐፍ ቅዱስ አንጻርስ እንዴት ነው? ከአባቶቻችን ከነ ዮሐንስ አፈወርቅ ከነ ቅዱስ ቄርሎስ አስተምሮስ እነዚህን ሁሉ መዝና አስተካከላ ያስቀመጠች ስንዱ እመቤት ቤተ ክርስቲያናችን ዛሬ ተነስቶ ዝም ብሎ የምትተች አይደለችም። ነሳ ኤልያስ ሐሜለቶ፣ ኤልያስ መጎናጸፊያውን አነሳ። ወዘበጠ ባቲ ማዮርዳኖስ፣ የዮርዳኖስን ውሃ በሱ መታት። ያው ቅዱስ ያሬድ ሁሉንም ነገር ደርሶታል። ስለ እመቤታችን ነው መዘምረው። እግዚአብሔር አብ ፈነ ወሃቤኪ መላኮ ብርሃናዊ ዘስሙ ገብርኤል ወይቤለኪ መንፈስ ቅዱስ ይመጽእ እሌኪ ወኃይለ ልዑል ይጼልለኪ። እግዚአብሔር አብ ፈነወ ሀቤኪ ብርሃናዌ ዘስሙ ገብርኤል። እግዚአብሔር አብ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። አባታችን ቅዱስ ሕርያቆስ ዘብህንሳ የተናገረው ነው። እመቤታችንን ባመሰገነበት ድርሰቱ ላይ ያለውን ነው አባታችን በዜማ ወስደው ያዜሙልን ማለት ነው። ሁሉም መጽሐፍት የተጻፉት እኛ እንድንማርባቸው ስለሆነ ሊቃውንቱ በእውነት ሰፊ ዘመናትን ከጤንነት ጋር ይስጥልን። አመሰግናለሁ።